ትዳር ካላስያዝኩት እንደምታየው እየባከነ ነው። ጥሩ ብለዋል። ማናት ጎረቤቷ እዛ ተዋደውም አይደል እንግዲህ ይሄን ታሰቡ ማዛመር ነው እንጂ እኔም እሱን ነው የምለው። ልጅቷ ሸጋ ናት። ቤተሰቦቿም ቢሆኑ የታፈሩና የተከበሩ ናቸው። አውቃለሁ። እንግዲህ ይሄንን ታሉ በጊዜ ሽማግሌ ይላክና እንግዲህ እና ይሄ ማጋባት ነው እንጂ ጥሩ ብሏል ቄሴ። በሉ እንግዲህ እስቲ ወደ መንደር እንዝለቅ እንሂድ ብለው ነው። እሺ እስቲ በዛውም ታታን ጠይቃለሁ። እሺ አይገባም። ኧረ ተቀመጡ ተቀመጡ፣ በመድኃኒዓለም ተቀመጡ። ቁጭ በሉ ምትሉኝ በሉ። ቁጭ በሉ ተቀመጡ። በመድኃኒዓለም ብያችሁ የለ ተቀመጡ። በሉ ቁጭ በሉ ቁጭ በሉ። ታድላ ታድላ ንሽማ ጓዳውን ደሰስ ደሰስ አድርገው የሚጠጣ ነገር ይዘሽ ግን መቼም መጠናልና ቀኑን ቀረብ አድርገው እስቲ እንገሩን። ያው እንግዲህ የእሷን ፍቃድ ታክሎበት የፊታችን ሚካኤል ቀኑን ቆርጠን እንነግራቸዋለን። ጥሩ ነው። መልካም ቀን ነው የተመረጠ። የቅዱስ ሚካኤል ዕለት ማጫውንም መክረን እንፈጽመዋለን። ምንም ችግር የለም። ቅዱስ ሚካኤል ይፈጽመው እንግዲህ ቀኑን። አሜን አሜን። እንዳላችሁት ይሁን። ዝምድናውን እኛማ መች ጠልተነው ለበጎ ነው ይሁን። ባይሆን እንግዲህ ታትዬ እንዳለችው ለሚካኤል አብረን ዘመዱም ጋር መክረን እናሳውቃችኋለን። በማጫው ጉዳይም ይዘለት እንፈጽመዋለን። እግዚአብሔር በእንግዲህ የፈጸመው ቀን ነው። እግዚአብሔር ያሟላው መልካም ቀን ነው። መልካም ነው። መልካም ነው። መልካም ነው። እሺ እየጠጣን አይደል? ከእንግዲህ ልጅነት የለም። ጠንከር ብለህ ጎጅህን ማቅናትና ጥሩ አባወራ ለመሆን ራስህን ማዘጋጀት ነው። ልጅቷም ልቦናህ እንደፈቀዳትና እሷም እንደፈቀደችህ የመንደር ወሬ ሆኖ ሰነባብቷል። ተሳሳት? ኧረ ያያ እርግጥ በመንደሩ ሁሉ ይወራል። ያያ ግን እኮ ያያ ተው ልጄ፣ የልብ ምቀኛ አፍ ነው ካልክማ የሚወራው ሁሉ እውነት ነው። ያያ አገኘሁሽም በጣም ነው የምወዳት። እንዲያ ነው የሚባለው ልጄ። አየህ ከቤተሰብ የደበቁት ነገር ተየትም አያደርስም። ማንኛውንም ነገር መደበቅ የለብህም። ትርፉም ጉዳቱም ላንተ ነው ልጄ። ምነ ግቡ እንጂ አፋችሁን እህል አስነኩት። ደግሞ በጠዋቱ እንዴት ያለው ሚስጥር ነው የምትጫወቱት? እምዬ መጣን። ከእንግዲህ ልጃችን እኮ አባወራ ሊሆንም አይደል? በአባትነቴ አንዳንድ ነገር ልበለው ብዬ ነው። በሉ ድንቅ ትደርሱበታላችሁ። ንሱ ግቡ፣ ቡኑ ደርሷል። ተነስ ልጄ፣ እመቤቲቱ አዘዋል። ይሽ ያያ ለከብቶች ገለባ ጨምሬላቸው ልምጣ። ብን ድንቅ ከዚያች ልጅ መንደር ምን እየተቦካ እንደሆነ የሚነግረኝ የለም።
ተነማንኛይቱ ጋሽዬ ልቤ ከገጀላት ሌላ ማንን ታውቃለህ አንተ? ተናገኘውሽ መንደር ድግሱ ሞቅ ሞቅ ብሏል ጋሼ። የምን ድግስ እንደሆነ ግን አልሰማሁም። የማንን ጎፈሬ ስታበጥር ኖሯል? አገኘውሽ ልታገባ መሆኑን ሳትነግረኝ የቀረው። ልታገባ ነው እንዴት? ሄዱና አጣሩ ብዬ ስልካችሁ ምን ነበር እያጣራችሁልኝ ስትመጡ የሰነበታችሁ? ጋሽዬ ልብ እንደከጀላት አላወቅንም። በዚያ ላይ ተታለም ጋር ፍቅር ናችሁ። ስለታለም ማን ጠየቅ አንተ ንፍሮ? ለጥብጥና መቆም ነው። አሁን በግንባር ልልቀቅብህ። ይቺ ልጅ ከጄ ታመልጠና አይማሬ ላልምራችሁ። ብልትንስ ፈሳ ሂዱና የሰርጉ ቀን መቼ እንደተቆረጠ አጣርታችሁ ንገሩ። በሉ ሂዱ። እኔ ምልታቼ ይሄ ሰውዬ ተቴ ላይ ደርቦ ሊያገባ እያሰበ እንዳይሆን ብቻ። አይ የለም ንስሐ አባት ሊሆናቸው ነው። አንተ እየቀለድኩ አይደለም ተልቤ ነው። ዋ ቀለድክ እንጂ ከዚህ በላይ ቀልድ አለ እንዴት? ታለምን ለማን አስቀምጦ ነው? ግን ሌላ ኮረዳ ያውም ታጨታ ድግሱ ያለቀላት ሴት የሚከጅ ነው። እሱን ራሱን እንደጠይቀው እንጂ እኔም እናውቅላለሁ። ወይኔ ዳኝ ይልቅስ መፎከሩን ተውና ድግሱ ተደግሶ ማለቁንና ሰርጉም ለነገ መሆኑን ሄድና ንገረው። ለማን ነው የምነግረው? ለጋሽ ነው። ሌላ ሰው ማልኳን ሄድና ራስ ንገረው። ወንድም አለም እኔ በሎሌነት እንጂ በባርነት ተገዝቼ አልመጣሁም። ቢቀር የ2 ወር ክፍያ ነው። ተዚያ ሰይጣን ሰው እጅ ራሴን አላስበላም። ይብለይ ላንተና ለእህትህ በልደና ሰንብት። ዋ አንተ እንደ ቀልድ ሸሽተየርክ ነው። በቃ እስካሁንም የቆየሁት ላንተ እህት ነው። ታንግዲህ ግን አንተ አለላት። ዝም ብለህ ሄድና እውነቱን ንገረው። ቢያንስ እህት የልጆቹስ እናት ስለሆነች አይጨክንብህም። በልደና ሰንብት። ረዴ ግን አንተ ዋ ታከለ አረ ታከለ ደናው እንደውኔም አሁን ሰገሰግሶ ደርሶ መምጣት ተዛን የተቀጠረ ተምሰራበት ሰው የአቶ ሽብሩ የነዚያን ያገኘውሽና የገበየው መጋባት ሰምተው ከዚያ በፊት እሱ አካባቢው በፊት እኔ ልቦና ይከጅሏታልና እጃት መጥፋት አለብኝ ሰርጉ ለመቼ መሆኑና እንዴት እንደሆነ አጣርታችሁ ላኩ ብለን ጊዜ እኛም ነገሩ ለነገ መሆኑ ስንነግረው ጊዜ ይገለን ሲሆን እንግዲህ አው ይገለን አይቄስ በመሳሪያ ሲያስንገራግረን ሲያስፈራራን የቆየ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እና እንደው ቄስ የሁለቱ የልጆቹ ሰርግ ከሚበላሽ እንደው እርሶ ደርሰው ቢያስቆሙት ብዬ ልንገሮት ብዬ እንደው ይቀጣርጌ ነው ማስቆመው እሱ አው እንደው ቄስ እንደው ከቻሉ እንደው ይቻለው ነው አያ ሸጋይ ሆኖ ሲሳማ እንድትስማ ይበል እሺ አቦሮና ካልሩጉርና በጣም ተኝቶ ነው። አዎ ሲረብሸኝ አምሽቶ አሁን ገና ነው የተኛ።
ከሌት ዶ ነው ስታውን ያመሸው? ቀኔ ታየ ነው ተዚያ ወዲያ አላየሁት። አረግ ያለ ወትሮ አመሸሳ አድርጎትም አያውቃንቱ አንዱ ጥጋበኛ ገጥሞት ባልሆነ እንጂ። አይ ይሄን ያክል ወንድነት ተነስቲ ዳኝ ማስ ተነስና አካባቢውን ቃኘት ታርገነው እንምጣ። አንሄድ እስቲ ንሱ ፈልጉት። ተነስ እንጂ ምን ነው? ምንም ምን ነው ታዲያ ይጎልታል? እንሂድ እንጂ። እሺ ምን ማለት ወሳ ምን ብዬሽ ነበር? ጋሽዬ ነገሩ ተሞተ በኋላ ነው ነገርከን። ሰርጉ ለነገ ነው። ምን አልክ አንተ ልፋጭ? አንተ ነበር ከዚህ መድፋት። በሊድ አሁን ወደ ቤት ከጠየቀች አመሻለሁ ብሏል በላት። ደግሞ ስማ ምንም ሚስጥር ካፍ ውልፊት እንዳት። አረ ምንም አልናገርም ጋሽ። እኔ ሽብሩ እንዴት እንደማመጣ ታውቃለህ? አናገርከኝ ጋሽዬ። ከብቶችን አራክብና ከቡናቸው ሱቁን ዝጉት። በሊድ እሺ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው በዚህ በጨለማ ምን ትሰራለህ? አንዲት ፍየል ጠፍታኝ ከዚህ መንደር ታይታለች ብለውኝ እኮ በጨለማ ስገሰግስ መድረስ። አራራራ ፍየሊቷስ የት እንዳለ ልቦና ያውቀዋል። የመጣህበትን ጉዳይ አውቀዋለሁ። እንደው ምን ነው ልጅ ምን ነው እንደው ፈጣሪን አትፈራ? ነገም በተስፋ ለሚጠብቅ ሰው ጥቃት ምን እንደሆነ ታውቀዋለህ? አታውቀው? አየህ አታውቀው። በሞቴ አንድ ነገር ልጠይቅህ እስቲ። ልጅትን ሰላም ብለህ ታውቃለህ? አረ የሚሉት ነገር አልገባኝም ቄሴ። እንዴት ነው የማይገባህ? የመጣህበት ሁሉ ሰምቻለሁ። አንተ ዳግመኛ ልትክደኝ ትፈልጋለህ? አገኘሁሽን ልታፈናት አይደል የመጣህ? እናስ ደግሞስ እንደምትወዳት ነግረሃት ታውቃለህ? ክፉኛ ልቤ ቢከጅላት ነው እንጂ ወዲህ መድረስ። እሷስ እንደወደድካት ታውቃለህ? በምን አርጋ ማን ነግሯት? እንደምን ሰይጣን ዞረህ ልጄ? አረ እንደምን ስትል አሰብከው? አረ ዝጎ በል አሁን በመጣህበት እግር ተመልሰህ ሂድ። እንደው በምትጠጣው በስላሴ ጠበል ይዤሃለሁ። ስማ ይኸው ምኑንም በማያውቁ ልጆች መሃላቸው ብትገባ ይኸው በነፍስህ ገዝቻለሁ። አዎ ሂድ በለቱ ሂድ። ኧረ ና ቀዝቀዝ በል እስቲ ሂድ። ኧረ
ሽሮ ጣፍጠኝ አየሁሽ እኮ ይኸውልሽ እንግዲህ ሳትጫወቱ ልትሄዱ ነው እንደናፈቃችሁ አዎ መጣየል ሰንስሎም ይሻይለኝ አዎ ይሻይልም በእጅ ማይል ይኸውልሽ ገኝው አቤት አባትሽ ቺንጊደር እንዴት እንደሚወዳት ነግርሻለሁ አሳምሬ እንጂ እናቴ አውቃለሁ ነግርሽኝ ልጄ ስታድግ ማጫ ብሎ ነው የሰጠሽ እና የወላድ ዘር ናት እሺ እናቴ እንዳልሽ አደርጋለሁ እሺ ወተቷ ደግሞ እንዝልሽ ነው እሺ ጥሩ አርገሽ ተንከባክበሽ ካሸት አንዷ ብቻ በረት ሙሉ ናት ተንከባክበሽ ያዣት እሺ እናቴ እንዳልሽ አደርጋለሁ እናቴ እሺ በያሁን ደጃፉን እየጠበቀሽም አይደል እሺ ጎረስ ጎረስ አርጊና ያጅለት እሺ እሺ ኑሪልኝ በያት እንጂ እሷን አይ በቃኝ ያምሮቴን ያክል በልቻ አረቴ ጉረሻት በቃ በእናቴ ደህና ሰንብት መጣሁ ሽወት ቋጥሬ መጣሁ እሺ ደና ገበሬ ካገኘ አምራችን አይቀይ ይኸውልህ ተዚህ ደክቶስ ተዛኛው ያለው ጭንጫው ይሄ በሙሉ እኮ ያንተ ነው ማጫም አይደል አንተን እኮ የሚጠብቅ እኔ ልሙት አራለቀው ሞዳጅ ወንድም እንደው ሰቅስቄ ነው እንጂ ማርሰው ግብርናይቱንማ እኮ ውብ አርጋ እንዳስካት አውቃለሁ ደግሞም እኮ በወጣትነት ዘመን ያፈሰሱት ጉልበት ነው ለሽምግልና ዘመን መጦሪያም የሆነው ይሉ የላበው አራልክ እንዲያኮ ነው አገኘው አቤት ቆይኝማሽ እቴ ሆነሻው ናቴ ቆይኝማሽ እስክታስፈጭ ድረስ ትሆንሻለች ይግድ የናት እኔስ ላስፈጭ አይደለ ጥብረሽ ኮነ ያላሳብሽ ያስማሽ አይ ናቴ ያሻት በሉ ፀሐዩ ሳይጠነክርባችሁ ፍርመድ መድበሩ እሺ ደህና ሰንብቱ አገኝየ አቤት በይ ደህና ሰንብቱ እሺ ወንድም የመጣው ጠይቃችኋለሁ ደህና ሰንብቱ እሺ በሉ ደህና ሰንብቱ በሉ አወራ እሺ ነይ ታጥይ በይ እስቲ ነይ አላ አላሽ ተጨቆ
ባለቤት ተገላገለኝ ሰምቼ እንኳን ደስ አለ። እንኳን አብሮ ደስ ያለ። አዎ በሰላም ተገላገለኝ። ጥሩ ነው። ወንድ ሆነ ሴት? ሴት ተገላገለኝ። አረ ተመስገን ነው። ተመስገን ነው። ጥሩ ነው። ጥሩ ተገላግላል። ራሷን ተከታለች በለኛ መሆኑ ነው እንግዲህ። አደራ የመድኃኒዓለም ጠበል እንድትቀምስ። ይሁን በቀላለሁ። አቆምኩ መሰል። በል ደህና አምሽ። አሜን። ደህና አምሽ። ዜራ ክብርልኝ። ታትዬ እንዴም ፎጣ ሰው ጋር የሚጨመርበት ነው። አታስነኩ ቢላችሁ አራስ ልታስሸትቱት ነው አይደል? አባስ አይደል ያደስ አንተ ስፖርት ተውትለው ጋር አይ አጎት መሆንክን ረሳህ አይደለም። ስንት ልብስ ሞልቶ ታትዬ ሌላውን ብታለብስ አሁን እኔ አጎት ለመቼም ፎቶውን ካላለ ይልቅስ ማን ልትላት ነው ጫቅላይትን ስሟል? እኔማ የመጀመሪያ ፍጥረታችን ስለሆነች እንጎቻዬ ብያታለሁ። እርጉዲያ ምን ያለውን ስም አውጥተዋል? እቴ የምን እንጎቻ መጣህብኝ? እቴ ስሟ ባንቻየሁ ነው። እኔ ባንቻየሁ ነው የምላት። አግኝ የማይሆነው አይሆንም። እኔ ይሄን ነው የምፈልግ። የማይሆነው አይቻልም። እኔ ባልኩት አንተና መጣህልኛል መሰለኝ ያልኩት። አትጨቃጨቁ። አየኋችሁ እኮ ሳያችሁ። አንቺ ምን ያልኩት አንተ ምን ያልኩት እኔ ላውጣላት ሸጣ ምን ሆነሃል አንተ? ጋሼ ምን አለ አንዳንድ ጊዜ ወስደህ ብታለማምደው። ማንን? እኔን ነው? አይ ጨቅለውን ነው። እንግዲህ አንተ ውጭ ማን አለ ዳኝዬ? እስቲ ሞክረው። ግድ የለሽም ታለም ይቅርብኝ። እኔ ተሳተ ጋር ዝምድና አልሻም። ምን እንዳያረግ ነው? እሱ ታልነኩት አይነካ። እውነቱን እኮ ነው። በራሱ አስቦ አይተኩስ። ግድ የለም ይቅርብኝ ታለም። እኔ አውቃለሁ። ተኔ ዘንዳ ሲደርስ ሐሳቡን ቀይሮ በራሱ ጊዜ ነው የሚተኮስ። መቼ ይሆን አንተ እንደው ወንድ የምትሆነው? ዋ እና አሁንስ ምንድነኝና ማለቴ ጠንካ ተነስ ወሰደው። ተነስና ወሰደው እኮ ነው የምልህ። ተነስ እንጂ ተቀበለው።
ምኑን ጋሼ ተቀበለው እንጂ ምኑ አለ እናንተ እንደው እኮ ልቤን አፈረስከው። አረ ግን ምን አልሻችሁ? እስኪ ሳትደብቂ የተሰማሽን ስሜት ንገሪ። እንደው የእውነቴን ነው። የዕለት ዕለት እንደዚህ አስትቸገር በይ ፍርሃቴ ሁሉ ጠፍቶ አሳዘንከኝ። ተግብርና ውጪ የማላውቅ ልጃችሁ ምን ተብላርክም? የእውነቴን እኮ ነው። ጎሆ በላኝ። እንግዲህ ታያ በኋላ ሆነሽ ነው የጀገንሽው። አጀማመሩ እንጂ አጨራረሱ ማን ይጠፋውን ብለሽ ነው? አረ ዛሬ ግን ምን ነክተሻል? አጃ ስለፈለፍሽ ብቻችንም አይደለም እንደፈለግን ብንሆን ማን ጠያቂ አለን? እሱማ ሌላ ድጋሚ ፍጥረብን ፈጥረስ የሚያገቡም የለም። ገበውዬ እንግዲህ እሷን የምትቋጫትን ኩታተውና ናግሬን እሸኝ ጣምመኛ ብለሽ ነው አገኘ እቺን ያስኳት ሊጨርስ እንጂ አገኘ። ኧረ እንግዲያማ ተው በቃ። ኧረ ምን በወጣሽ ጉዷ ምሽቲ ግጥም አድርጌ ነው እንጂ የማሸሽ። እሺ ደግሞ ለማሸት እሺ እቺና እቺ ትንሽ ከፍ ወደዚህ አው አው የቶች አለሞች ማን ነው? እንዴት ዋላችሁ? አራ አወል ሰዓት መጣሁ መሰለኝ። አረ በፍቱም ግባ እንጂ ታዲያ ተቀመጥ። ምን በሰላም? አረ እሱስ በሰላም ነው። እንደው ታይ መንደር ገበየው ጊደር የሚሸጣለው ቢሉኝ ነው መምጣቴ። የምን ጊደር? አረ የምትሸጥ ጊደርም የለች። ተለልማ ታዲያ ምን ላረግ ልቀመጥ? ሊሄድ እንጂ። በሉ ደህና ዋሉ፣ ደህና ዋሉ። አያሽብሩ ምን ሆነሃል አንተ? አንድ የማማክረው ጉዳይ ኖሮኝማ እሱን ላወጋው ብዬ እኮ ተኔ ተለይቶ እሱን የምታማክረው ምን ጉዳይ ገጠመህ? ወዴት አግኘ? ታንቺ የሚሸሸግ ምን ነገር ኖሮኝ ነው በይ። እሱንም አንተ ነገረኝ። አረ እንዲያማ አይደል አግኘ ወዲህ ነው ነገሩ። አንቺ ደስ ታለሽ ነገር
በል እንግዲህ የመጨረሻውን ቁርጥ ያለውን ዋጋ ንገረን። አንተም እኮ በጣም አስወደድከን። እየነገርኩ እኮ ነው። አያሽቡት እንጃበሬ ልገዛባት ብዬ እንጂ ዶሮ እንኳን መሸጥ አልፈልግም። ታዲያ ገበያ ባንድ ጥራ ጥቂት ተከርከር እንጂ ገበያ ማሆነውን ጊዶሮ ላይ አይታት ከሆነ አንድ ጥር የሚያንስባታል ነው የምል። ተማጋነንኩ። ምን ነው ወርቃ ተታለ አጋነናት። እሱን የሚያውቀውቃታል አንተ ካልገዛ ምተው እንጂ ሙሽሙጥ ኧረ አይደለም። ቆይ እንጂ ረጋ ምኑና በሊሆን መቼስ እንግዲህ ውል እንጣጣፍና የፍንጥሩን እንባላለን። እግዚአብሔር ይመስገን ደህና ውለው ነው ቄሴ? እግዚአብሔር ይመስገን እግዚአብሔር ይመስገን። ገበያው አልመጣም? ኧረ አልመጣም። ጠዋት ወደ ገበያው እንደሄደ አልመጣም ቄሴ። አዎ እኔማ እዛ ገበያ አግኝቼው ነበረ። እንደው ምን ነው ጥገት አለም? ምን ነው እንደው ካልጠፋ ከብት ጊደረች ትመሸጣችሁ? ጊደሪቷን? አዎ ዛሬ? አዎ እዛ ገበያ እኔማ ተው እንጂ ብየው ነበረ። ግን ኋላ እንዴት ያለ በሬ ሲገዛ ጊዜ ካሰኝ እንጂ እንደው ትንሽ ከፍቶኝ ነበረ እኮ። አሁን ጊደሪቱን ሽጦ በሬ ገዛ ነው የሚሉኝ ቄሴ? አዎ እንዴት ያለ ያነጠነጠ ወደል ቀንጃ በሬ መሰልሽ የገዛው። እንደው በደስታው ብዛት እዛ የፍንጥር እየጠጡ ነው ትቻቸው የመጣሁት። እንደው አዎ ከመቶ እንደው ብዬ ነው። አረ እንደሱ ነው። ጥሩ እንጂ ይበሉ ደህና ይደሩ። እንኳን ነገሩ። ደህና ደሪ ስማ እስቲ አንተ እንደው ምን ያህል ብትንቀንና ቤተሰቦችስ ቢያንሱብ ነው ብል ጊደሯን ወስደ ይሸጥካል። ይኸውልሽ አገኘኝ ልነግርሽ ብዬ እኮ ምን ነው የምትነግረኝ ብል ጊደሪቱን ታባቴ ፍቅር ነጥያ ያመጣኋት እኮ ያባቴ ልዩ ስጦታ ነች እያልኩኝ ስንት ጊዜ ነው የነገርኩ ብል ቢሆንስ ታኔ ማጫ ተሆነ መሸጥ ያማረ ሌሎች ከብቶች አሉልህ አይደል? እንዴት ጊደሪቱን ወስደ ትሸጥብኛለህ? ሌሎች ጊደሮች አሉ
እንዲሁም በይሳት የሚሻል ቀንጃበሬ ነው ብዬ እንጂ መች እንዳልሽው ንቀቱ ነው ዳለ ምንም የሚሻል ነገር የለውም። አሁን መልሰ ይዛት ትመጣ ትሆነች እንግዲህ መልሰ ይዛት ና ታልሆነ ግን ተዚህ ቤት አለ። ኧረ ተይ እንጂ አግኝ ሁሉንም ያደረኩት እኮ ለኛ ብዬ ነው። ተይ እንጂ አግኝ ተይ እንጂ እቺ ጊደር ማትመለስ ተሆነ ከዚህ ቤት ተመልሼ አልመጣም። ልቀቀኝ። በይሳት ወደ ትሄጂ መሽቷል እኮ አግኝ ባይሆን እንጋና መላና በቃ ልቀቀኝ እኮ ነው የምልህ። አንተ ሰውዬ ዛሬ እንዳትዋረድ የምታስብልኝማ ቢሆን ጊደሯን አውጣ ለበላተኛ ባልሰጠብኝ ነበር። አሁን ልቀቀኝ። ወዳሻ ይልሽ አገኘውሽ። ልቀቀኝ። ሁሉንም እኮ ያደረኩት ለኛ ብዬ ነው። ልቀቀኝ። ደሮም ብቻም ቀንጃበሬ ገዝቻለሁ። ጉዳይ እኔ አንተ ቀንጃበሬ ለኔ ያባካ ልጄ መጠንቀቅ ነበረብህ። ያደራ ማጫ ደግሞ ነውር ነው፣ አይሸጥም። ምንስ ቢሆን ብቻህን ወስደህ ከምታንጫረረው ሚስትህን ብታማክራት እኮ አትከለክልህ ነበር እንዴ? አይ እኔም እኮ ቤቴን ያቀናው መስሎኝ እንጂ መች ለሌላ ጉዳይ መፈጸም ያድርግ። እንዴት ገበሬ ጥማድ በሬ ሳይኖረው ላምና ጊደር ግርግሙ ስር ያስራል? ያየ ወይ ምንድነው ጥፋት? እኔም እኮ ጭርሱን አልገባኝ። አይ ልጅ ያለ መፍሰልህ ለሚስት ያላማከሩት ነገር መጨረሻው አያምር። አገኘሁሽ ልባም እናስተዋይ ልጅ ናት። እሷን እንኳን በቁም ነገር ለማከራት ይቀርና እንደውም ቀና ልጅ ናት። እንግዲህ ምን አደርጋለሁ? ያየ ጥፋተኛ ኮንኩማ ሄጄ ይቅርታ ጠይቃታለሁ። ያየ ታበፊት ግን ቄስ የላካቸውና ያናግሩል። ግድ የለም ይሁን፣ በጊዜ እንዲገሰግሱ ያደርጋል። ለመሆኑ ከብቶችን የሚያለቅብልህ ኩታራ አግኝተሃል? ኧረ አግኝቼ ነበር። የዚህች አሽከር ጉዳይ ነው እያሳሰበኛል። ነገርኩህ እኮ ቄሴ ማልዶ ይሄዳሉ። ይልቁንስ ለስለስ ብለህ ልጅቷን ተቀበላት። እሺ ይሁን። ያያ ተተመቼ ነገ ተሳዝለቅ። ድንቅ እዘልቃለሁ በእንጂ ብሎ ሲያይ ትዳር እንዲህ እንደቀልድ የሚፈስጣጣቸው አሳራሽ ነው። ሶስ ለቤቱ ለጎጆው ብሎ አይደል? ገበየሁም መቼም ታንቺ በላይ የሚያውቅ ማንም የለም። ግብርና ውጭ ምንስ የሚያውቀው አለ? ይተውኝ እንጂ ቄሴ ደጋግሜ እየነገርኩትም አይደል ወስዶ የሸጠብኝ እባ ያደራ እያለ የጣለልኝን ጊደር እንዴት ገበያ ላይ ያውላታል? መሸጥስ ተፈለገ ተራሱ ማጫ ላይ አንስቶ መሸጥ የማይችልም የነበረ ቄሴ ጊደሪቷን ቢሸጥ ምን የመሰለ ቀንጃበሬ ገዛ እንጂ ጠጥቶ አልጨፈረበት። ለቤቱ ብሎ ነው። ያም ወጣ ያም ሄደ ያው ይገራችሁ ይሁላችሁ ነው አይደለም እንዴ? እረበስላችሁ እውነታችሁ ነው። ትዳር ደግሞ ተቻችሎ ነው። እስከምናውቀው ድረስ ገበየው አስተዋይና ጥሩ ልጅ ነው። ይልቅ ይሄን ኩርፊያሽን ተይና ሰላም መፍጠር ነው የሚሻላችሁ። ለግዳስ እንዲህ አይነቱ ንቀትና ማን አለብኝነት እንዳይ ደግሞ አስረግጦ ነግሮ መስማማት ነው የሚሻለው። እንግዲህ አንድ እዚያች ፍጥረትስ ተፈጥራም የለ። ኧረ ተይ ልጄ እንዴው ሰላም አውርዱ። ኧረ ተው እበይን ድጋሚ የገደልኩት እቺ ጊደር የተሸጠችውን ቀን ነው። ተውኝ እናንተ ሰዎች እንዳትበሉ። ተስፋም የለው ልጄ። እኔ እኮ ደጋግሜ ነግሬሽ ነበር። ይተው እንጂ ደግሞ እሷ ኧረ ይተው የምን ነገር ማጋጋል ነው? ይልቅስ ልጅቷን ሃይ ብለው ወደ ባሏ መመለስ ነው እንጂ ተው ጥሩ አይደለም። የሟርት ነው። በረበስላሽ እያቻለሁ ተው ምን ላርግ ብለው ነው
በህመሜ ስወዘወዝ ከርሜ ያልበቃ ብሎኝ ደግሞ እንዲህ ያለ ጉድ እስኪ ይታየዎት እንደው ያስኩት ሁሉ እየፈሰሰ እኮ አልያዝ ብለኝ ነው ቄስ የምን ላድርግ ብለው ነው ታትዬ ደግሞ ዝም ብለሽ እንደው በሚረባውን በማይረባው መጨነቅ ትወጃለሽ ይልቅንሽ አገኝ ጫቅላሽን ዘይና እንሂድ ዛሬ ተቤትሽ ገብተሽ ማደር አለብሽ እሱንም ቢሆን እንመክረዋለን ይልቅ ታትዬ እንደው በሚረባውን በማይረባውን ባሽን እያዘራሽ እሷን አይንሽን እንዳታጠፊያት የሷን ጉዳይ እንደሆነ እኔ ፈጥመዋለሁ ጎበዝ አዎ ለቄስም ቢሆን እህልዋ ነገር አቅምሷቸው አረ እኔ ስጋው ገብስ ነው አበር ይያ አረጋግታ ልጅት ወደ ቤት እንደ አደራ አይስ ወደ ቤት ነው ገብቶ እሺ እዚህ ማገኝ ኬሲ በደረቁ እንደው አረ ይኸውልሽ ልጄ መቼም ከቤትሽ መምጣትሽ ጥፋት አይደለም እንደውም ደግ አድርገሻል ጥፋትስ ቢሆን እንደው ችግሩ ተመካክሮ መፍታት ነው እንጂ ሸሽቶስ ወዴት ይኬዳል አታ ከቤቷዎች ሸሽታይ የት ትገባለች ታይ እናት አይ ሞኟ ትዳርሽን በዚህ በቀላሉ ነገር በትነሽው የተጂ እንዴውች የተወለደው ጨቅላ አታሳዝንሽም እኔ ጊደሪቱን ታላመጣልኝ የኔና የሱ ነገር እውነቴን ነው ተይለኝ ነው የሚያመጣው አረባዛኝቱ እየፈጩ ጥሪ ያለ አገሬ ሰው እኔ እኮ እዚህ ተቀምጬ መከራዬን የማየው እኮ እናንተ ትዳር እንዳይፈርስ ጨቅላይቷም ያላንዳችሁ ፍቅር አድጋ እንዳትጎዳ እንጂ እኮ ሌላ ምንም ጉዳይ የለኝም ተይ እንጂ ታታ ተይ ቤት ይኸውልህ ታባ ይስማት እስኪ ምንድነው የሚሻለው እሷን እስቲ ወርታሽ መንደር ዘወር ለቆይልና እሷን ተቆጥተን እንመለሳለን ከሰው የሚወጣ የለም አረ እኔ ዞር ብዬ ቆያለሁ ነገሩን እኛ እናበጃጀዋለን በሉ እሺ ይኸውልሽ አገኝ የኔታ ሚሉሽን ስሚ የምን ድርቅ ማለት ነው እርግጥ ያጠፋው ጥፋት ታንቀትም በላይ ነው ይሁንና ለቤቱና ለትዳሩ ሲል እንጂ ሆን ብሎ ጊደሪቱ እንዳልሸጣት አንቺም ታውቂያለሽ ተንጂ አገኝ የምን የሞተ ነገር ማመንጀክ ነው አረ ግድሌ አንተ ወንድም ጥላ ነገርኩሽ እኮ ድጋሜ እዚህ አይነት ስተቱን የፈጠመ እንደሆን ግን አንቺ ሳቶኝ እኔ ራሴ ነኝ መጥቼ መለያይሽ እንደው ድጋሜ እንዲህ አይነት ነገርም አይፈጥም እንዲህ አይነት ነገር ዳግም አይፈጥም አዎ አገኝዬ ይልቅ ልጥረውና ተስማሙ ተስታረቁ ጠብማ ያምርባችሁ ኧረ በተላሞት እውነቱን ነው ልጅ ሚስት ሲኮን ብዙ ነገር ተችሎ ነው ይህን ያህል ዓመት ተባሎቻችን ጋር ስንኖር ባሎቻችን ሳያጠፉና ክፉ ተግባር ሳይፈጥሙ ቀርተው አይምሰልሽ ሴት ልጅ ብዙ ገመና ከታች ናት በተለይማ እናቱ ነሽ ስትታገሽ ልጆችሽን ነው የምታተርፊ በሉ የኔታ ተጫወቱ ሰሰቴ ወይ የገበያውዬ ያቺ ዘፈን ዘፈኝልኝ ወትኛይቱ አንተዋ ማን ነበረች አያ ያቺ ዘፈን ነው በሊያችን ሲዘፍንልሃለሁ በሊያዝ እንግዲህ ልዝፈንልህ ድንቅ ይጃል ሽውበል 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 ባናቴ እንዳላደረነው እንደ ልጅነቴ ደማሙ ደብዬ ደማሙ በላሁ አምጣልኝ ወይ ጉድ አውቅተሽ ነው አዎ አውቅቻለሁ ሂድ ቶሎ በይ መጣ ዛዲያ ልንጆ ወደዚህ እሺ
ብዬ አንጀግና ሄድበት መስመውን ስራም ቀጥ አድርገህ ነው እዚያው ያለ ይኸውልህ እግዚአብሔር ተፈጥሮን ሳይነፍገን ይህን የመሰለ ወንዝ ከበራችን ስር ተቀምጦ የክረምት ዝናብ እየጠበቁ እጅ አጠረ ብሎ ማማረር ምን አመጣ? አዳ እንዴት ነው እናንተ አዲሱ ቤት ተስማምቷችኋል? ታታይን ይዘን ምን እንሆናለን ብለናል። አዎ ስማመንሰስ ፈጣሪ ጥሩ እናሰጠውና አገኝ አንተም ቢሆን እኮ ጥሩ ልጅ ነህ። ደግሞ ባለፈው ያረከውን ሰምቼ ኮርቼብሃል። አይ ተው እንጂ አበራ የሰው ተሰጦና ስራው ይለያይ ይሆናል እንጂ ተፈጥሮ እንደሆነ አንድ ነው። እውነት ነው። ሁሉም የእግዚአብሔር ፍጡር ሁሉም የፈጣሪ ጭቃ የእጁ ስራ ነው። የምን ክፍፍሎች ነው አንተ? ምን አለ ይሄን ነገር አባሹመት ቢረዱ። አይ መላኝ ባሉ ገቤ ወደ ቤት እንዝለቅ። እና ልጅ ታታይ ባለፈውና ያንደድኩኝ በነጋታው በተስኪያም ደርሰን እንምጣ ሲብሎኝ መሄድ እሺ ዋላ ደርሰን ስንመጣ ማገው ግድም ማስንቆውን ይዞ ልጅቱ ዋላ ልጅላት ይከተል አይ መላክዬ በመሰንቆ ያባበልክ ልቧን ስታሸፍትባቸው ምን ያድርጉ? አይደለም እሺ እሱስ በመሰንቆ አባበላት እንበል እሷስ እሱን እንዴት ነው ያጠመደችው? ትበል ንገረን መላክዬ እንዴው እንዴት ያለኸው ልጅ እንዲህ አርጋ ልብህን ያሸረከተችው ምን አይነት ልጅ ናት? እንዴው እኛንስ ተሆን ባይሆን ለወዳጅህ ላገኘው እንኳን አታሰጃትም? ላገኘውስ ቢሆን ምን ብዬ ነግራታለሁ? እስኪ ተወኝ እናት ባውቀው ማኖሮ እኔ ማልቸነፍ እንደው ለነገሩ ይሁን ቢሸነፍላትም ልጅቱ ሸጋ ልጅ ስለሆነች አይፈረድበትም። አዲያ ግን ሁለቱም ጫቅሎች ናቸው። ያያ ታዲያ አንዳንዴ በጣም ነው የሚያበዛው ያበዛዋል። ምን ያርግ ብለህ ነው ልጄ? በዚህ መሰንቆ ጉዳይ እንደው ስንቱን ችግር አልፎታል መሰለህ። ቢቸግረው እኮ ነው በድሪቶ ጠቅሎ ያስቀመጠው። ታታይ እንደው ሰው ባፈተተው ስለሚተረጉመው ነው እንጂ እንደው ይሄ ተዘርና ታፈጣጠር ጋር እንደው ምን ያገናኘው? ምን ያገናኘዋል? ሙያው እንደሆነ ሸጋ ሙያ ነው። ሸጋ እንዴት ምን እኔ በለመድኩትና በየድግሱ እየገዘገዝኩ አግኝቼ በጌጥ ባሽቆጠቆጥኳት ነበር። እዚህ በላይ ጌጥ ምን አለ ልጄ? እንደው ዛሬ እንደው ምን ነው አገኝ ኖራችን ጮህ ሰምታት በኋላ ታመጣው ጨዋታላ እንደው አሁንማ ዝም ብዬ ሳይሽ ታቴ እኔንም እኮ አስረስቶሻል ይሄ ልጅ። እንደው ገበይ እኔ እንደው ስለታቴ ተዚህ በኋላ ደግሜ አላስብም። ላንተ ነው አደራ ሰጥቼ መድ መቼም ያያ ስራው ብቻውን አይሆንለትም። ዛሬን አድረን ነገ ማልዳ ስለምንመለስ አደራ አታስብ ወንድም። እንደው እዚህ ያለውን እኔ ከውነዋለሁ። አንተ ብቻ የመላክን ነገር አስተካክለላት። እንደው ታተኝ እንደሰማሁት ከሆነ ሰውየው እንደ ልቡ ነው አሉ። አለለት አይደል ታዲያ ትክሻው አለለት አይደል ምን ብለህ ነው? አይ ልጅ እኔ ምንም አልሆን ገበየውን ልጅ ምን ሆናለሁ? አንቺ አለምሽን ገብተሻል። ተመስገን ልጅሽን ታጉያሽ ይዘሽ እንግዲያሳ ተመስገን ነው ብለው ተመስገን ነው። እና አማሩ አንቺም ቢሆን እንግዲህ ታተ ያው አገኝ ልጅ ዛም ስለማይሆንላት ላንቺም ጭምር ነው አደራ ሰጥቼሽ መድ። ኧረ አታስብ እኔ የማይመጣውበት አይደለም። ዝም ብለህ ምንም እንዳታስብ ችግር የለውም። እንደምን ዋላችሁ መንደሮይ? አገ እንዴት ላላያችሁ ያር መስገን ምን ግርጣለ? አይ ወደዚህ ወደ ጉድባው ቆልቆሎ ወርጄ ነው አርፍጄ ቆይቼ ቤት እስክደርስ ውሃ ቢጠማኝ ነው ወዲህ የመጣው። እስቲ እናቴ ውሃ ያጠጡ። ጅማ ልጅ ጀማል በማውረጥ ልቅ አድርገሽ ቅራሪ አሰሯ ይዘሽለት ነው። እሺ አዲያ የጣዩ ተምትሆን ወደ ታዛ ጠጋትለ አገኘው ሺ ትዳር ወደ ባድማው ከወረዱ ቆይ
ታዲያ ባድማው እንዴት አየኸው? አየሁት፣ በደንብ አየሁት። አምሮበታል። ምራቅ ያስወጣል። አዎ ምራቅህን ስትጥለህ ነው ውሃ የጠማህ? ምን አሉኝ እናቴ? እንዲያው ገና በሬቱ እንዲያው ሳያበልግ እንዲያው እንዲህ ምራቅህን ያስዋጠህ ሲያበልግና ቡቃያ ሲያሸትማ ሌላ ነው። እውነትም ያስጠጣል። አዎ ይሆናል። እግዚአብሔር ይስጥልኝ። እንግዲህ ትንሽ አረፍ ካልኩ ይበቃኛል። ለቤት ማዳረሻ። ኧረ ቁጭ በል ቆይ፣ ያሰራኸውን ጠጣህ ግድ የለም። እግዚአብሔር ይስጥልኝ፣ ይበቃኛል። ብሄድ ግድ የለም። በል እሺ። ምን ሆኖት ነው? ምን ሳይጠጣ ሄደው? ያገኘውን ጠጣህ። ምን ነው ታጤ? በሰላም ነው ነጥለሽ አመጣሽ? ለያያደና አይደል? ደህና ናቸው። እሳቸውስ ተሽሏቸዋል? እንደው እኔ በመንደሩ እንደው በዛ በሰፈራችን የሚወጋው ወግ ለጆሮ ያልጥም ቢል ጊዜ እንደው ብቻህን አድርጌ ላወራህ ብዬ ነው የመጣው። ምንድን ነው እሱ የሚወራው በመንደሩ? እንደው እናገኘውሽ አዝማሪ ናቸው እየተባለ ሲወራ ጊዜ ቢሆንስ እንደው ምን ችግር አለ? የሀገር መሳቂያና መሳለቂያ እንዳልሆነ ወዲሁ ሰብበት ብዬ ነው። አንተው ሰሚኛለሽ ታቴ? ይህን ሀሳብ ልታማክሪኝ ከሆነ ተያ ድረስ የዘለቅሽው አዛኝቱን አዝንብሻል። አረካ እኔ ስሙት ልጅ አንተን ይንሳይ። ይሄንም ብዬ አልመጣሁም፣ ግን እንደው ብቻችን ተሆነ ዘንዳ ብቻችን ሆነን እናውጋው ብዬ ነው እንድታስብበት። እንግዲያውስ ልንገርሽ ታቴ፣ አሁን እናገኘውሽ አዝማሪዎች ናቸው። እኔም በእነሱ ሙያ አብዝቼ የምኮራ በጨዋነታቸው የማልደራደርባቸው ቤተሰቦቼ ናቸው። ድጋሜ ይህን ረስተኔ ፊት ያነሳሽው እንደው እስከ መጨረሻው እንጣላለን። ድንቅ ተው በል አትቆጣ። እኔስ አንተን ደስ እንዲልህ ነው የምፈልግ። አንተ ወደድከውና ደስ አለህ። እንዲያው ጋብቻችሁንም የአብርሃምና የሳራ ያርግላችሁ። ደስ ነው የሚለኝ። ደስ ነው ይባላል። በይነድ ቡናው እንዳያመልጣ ተነሽ። እኔስ መቼም እንዳትቆጣ። በመንደሩ የሚወራው ወግ ሲያስጠላኝ ጊዜ ነው እንጂ ትዳራችሁን ላፈርስ ብዬም አልመጣሁ። እችን ታህል አይነሽን ታየው ይበቃኛል። ያ የተረገመ ልጅ እዚያች ልጅ ጋር ገጥሞ ሰውየው አጓጉል እንዳያረግም። አረ እግዚአብሔር ያክብርልን። ያያ እንዶችን ታክል ከመጡ ራሱ ትልቅ ምርቃት ነው። እኛ ደግሞ የፋሲካ እንዳለን አሁን ናቸዋለን። ታትዬ ታቸው መሄዱበት አናቁማቸው። አንቺ እኮ ታሉሽ ጠቅለሽ ነው የምታስቀሪያቸው። አርጎትን ነው በልሽ ማጂ ለምን እንዲሆናቸው ጥሬ ይዘሽላቸው። አራራ ተይ አንፈልግም። እሙች ታል ወንድም ጥላ ሆዳችን ሞልቷል። ለምን ይሆናል? ማነሽ አንቺ ባንቺ አለም በይነይ ማንውጣ ተሎታለ እነሱ አንድ ወን ኮቶታ ብዙ ነው። ነይ ውጪ ገና ሰኑ እባክሽ እንደው ተሎታለ ነች ሰው ወን ኮቶታ መቼም ማለቂያ የለው። አንድ ጊዜ ተተናገር መቼም ይሻል። እንግዲህ አዲ ደህና ሰንብት ወንድም ጥላ እንዘልቃለን እኛ በይታክኝ ደህና ሰንብት። ቸር ያገናኝ ነድ በሉ ዝናው ሳይዛችሁ
እንዴት ብለሽ አላገኘሽ? እስማ ወደ መንፈስ ቅዱስ እንዴት አድራል? ምን ነው በጧቱ ምን እግር ጣለ? እንትን ምን ነበር አያ እንትን አየኔ ነገር ዘነጋሁት። ኮዲ ድረስ ያመጣህ ነገር ዘነጋኸው? እንዴት ምን ታስብ ኑርሃል? አንቺን አስባለሁ እንጂ ሌላ ምን አንቺን ሳስብ እንትን ገበየው እንዳለ ብዬ ነው። አህያ እንዲያውስ ሲመጣ ጠይቅ ገኘው አምሮብሻል እኮ የልጅነት ወዘናሽ እንዳለ ነው። ዴው ባልሽ እንዴት አርጎ ቢይዝሽ? እውነትህን ነው። ገበይ ጥሩ ባል ነው። አሳምሮ መያዝን ያውቅበታል። ታዲያ እኔ ከሱ የበለጠ አሳምሬ ቢይዝሽ ምን ይልሻል? በስመ አብ ወወልድ ወመንፈስ ቅዱስ። እንዴት አይነቱ ንግግር ነው አንተ የምትናገረው? ከሚስት ምን ጎደለብህና ነው ተሰው ትዳር ለመግባት መከጀለ? አይዞሽ አትደንግጭ። ሁሉም ነገር በእኔና አንቺ ይቀራል። እኔ ወዲያ አንተ ለማረግ ምንድነው እየሆነ ያለው? ምንም አንተ ፈልጎ መጥቶ ነው አናግኝ። የእጇን አምባር እኮ እያየሁ ነው። ጥሩ ነው የገዛህላት። እኔም ለምሽቴ ልግዛላት እንጂ። አረ አዎ ለዚህ ነው የፈለከኝ? አይሱስ የፈለኩ አህያ እንድታውሰኝ ብዬ ነው። ታዲያ ታዩ ከቅርብ የሚሰጥ ሰው አጠነው አህያ ፍለጋ ወንዝ ተሻገርከስ? እሱማ ሰው ለሚፈልገው ነገር እንኳን ወንዝ አገር ሲሻገር የለ ማን ነው ዳኘን ልከዋለሁ። አህያውን ስጠው። ጠቅላይቶ የት ሄዳ? እነታቴ ናት ይዘዋታል። ምን ነገረኝ? ያለ ወትሮ ትካዜ ያበዛ ሀሳብ። አይ ዝም ብዬ ነው ሰስቴ። ዝም ብለህስ አይደለም የሆነ ነገር ባሆናል አይኔ ያስታውቅብሃል። ሰስቴ የዚህ ሽብሩ የሚሉት ሰው ታይ መንደር ደጋግሞ መታየት ምንም አላማረኝ። እኛ ምን አገባን? ሲሻው እንደው ውሃ ቀጅ 10 ጊዜ ለምን ሲመላለስ አይውልም ገበያውዬ? እኮ ምን አለ ብሎ ምንስ ባይኖረው ምን እንዳላገኘ ብለህ ነው? ባለቤቱ ታላቁ አጥሩን አይነቀንቁ አሉ። አልገባኝም። ንግግር ይሄ ጤናም አይመስልኝ። ገበያውዬ እየቀናህ ባልሆነ ብቻ። ለምን አልቀናም ስስቴ? ሚስቴ እኮ ነሽ። ማንንም በሙሉ አይኑ እንዲያይብኛለሽ። ገበያውዬ አንተ ስታመን እንጂ ስትቀናና ስትጠራጠር አያምርብህ። ማንንም አይኑ ቢያማትርብኝ እኔ ያንተ ሚስት ያንተ ብቻ ነኝ። ቢያየኝ እንጂ አያገኘኝም። ገበያውዬ ታዲያ እያፈልጎ ነው ወንዝ ተሻግሮ የመጣ ደርተው ነገሩ። እቺን እስከዛ ምስምሳልክልኝ ጨቅላይቱን ይሻት ለምጣት አለቅሳለች። አገኝ አቤት ትያለ እኔ የምልሽ እንደው ሰውዬ በዚህ መንደር ሰሞኑን መጥቶ ነው? ወትኛው ሰውዬ? ይሄ አቶ ሽብሩ የሚሉት ሰው ሽብሩ ይውጣል። ምን ነሻል ታትዬ? ስለዚህ ሰውዬ እኮ ዛሬ ተደጋ 3 ጊዜ ነው የጠየቅሽኝ። በደናሽ ምን ላድርግ ልጄ? ገበየው እኮ ያለው ወትሮ ክፍት ብሎት የዚህ ሰውዬ በዚህ መንደር ደጋግሞ መጥቶ እንደው ጠየቀኝ። እና ምን አልሽው? አልመጣም እንዳልለው ድንገት አይቶት እንደው ብዬ ሰጋው። አማር ተመጣች አንስቶ በዚህ መንደር እንደሚመላለስ ነገርኩት። ጥሩ አድርገሻል። ይሄው እሷም አልመጣች፣ እሱ ግን መመላለሱን አልተው። የዚህ ሰውዬ ነገር ለኔም ጨንቆኛል። ለማን ልንገረው ብዬ ነው እንጂ የትዳሬን ምሰሶ ይነቀንቀው ይዟል ታትያለ። ወይማን ያንቺ ትዳር ምሰሶ? ኋላስ ታትዬ? አዎ የኔን ትዳር። እንዴት? ካንቺ ምን ቢሻ? ታትዬ አይ ሰው እንዳይሰማን ወጉ ብዙ ነው፣ ኮተቱ ብዙ ነው። እኔ ምን ያንሰኛል? ነይ ተኔ ጋር ሁኚ ተባልሽ የተሻለ አንቀባርሬ ይዝሻለሁ አይለኝ ይመስልሻል? ታትዬ አደፋፈሩ እኮ በላኝ። ምን አልሽው? ምን እለዋለሁ?
አርፎ ትዳሩን ቢያከብር እንደሚሻለው ስነግረው እጄን ያዝ ሲያደርገኝ ገበይ ተበሩ ላይ ድርስ አልልሻ አዛ ወዲያማ ነገሩ ወደ ሌላ እንዳይዞር ብዬ ገበይ አንተን ፈልጎ ነው የመጣ ብዬ ሁለቶችን አያይዤ እኔ ወደ ቤት የግብት አልኩልሽ እንጂ ታትዬ ነገሩማ ወደ እኔ ነበር። ወደ አንቺ ነው አይደል? አዎ አንቺን ሳይሆን የደፈረኝ እኔን ነው። ሙቼ ነው ቁም የሚደፍረኝ። ወይኔ ወይኔ ውባለም ወይኔ ውባለም ወይኔ ለካ እንዲህ ነው 10 ጊዜ ሳይሆን መንገድ የሚያጉረዘርዝብኝ። አይ ታትዬ ታውጋሹ ታመጣሽ ወጉ ብዬ ነገርኩሽ። አያገኝዬ እንዲሁ የጭቅጭቅሽ እኮ ነው ናፍቆኝ የባጀ። ኧረ አሁንስ ጥሩኛ ሰዓት ነው የመጣህልኝ። ምን ነው በደህና ዝም ብላ ነው? እንዴት ዝም ብላ? ተዋት ዝም ብላ ነው አንተ? አራጋይ አይ ዝም ብላማ አይደለም። አገኝዬን አውቃታለሁ። የሆነ ነገር ካላሳሰባት እንደዚህ አትሆንም። አይ ተዋት እሷ ነበር። እኔ በኋላ በመስኩ ሲሄድ አጫውታለሁ። ይሻላል። ይልቃን ቁርሱን አምጪው። እሺ ለዛ አስተለት እስኪያቂጣጀላችሁ መጥቻለሁ። በዛውም በረከቱ ይደርሳችኋል። ታንሽማ ኩራት እየቀድም እኔም ይዤላችኋል። ነይማ ጣል ተገለ ያይሹ ደግሞ ማን ነው የሰው ቤተሰብ ማናጋትና ትዳር ማፍረስ ነው ፍላጎት እንዳልመጣጣርክ የሚያሸሽሽንጋት ዝም በይ ይድረስና የሚለውን እንስማ። ይድረስ እንደምን ዋሉ ያገኘውሽና ውባለም እባላለሁ። ስሜን ረስተኸው ነው ደግሞ በሰሞን እግር አብዝተሃል። በዚህ መንደር ሰፈር ቀይረኸው ነው? ኧረ እሱስ አልቀየርኩም። እንትን ማን ነው ስሙ ቦታ እየፈለኩ ትንሽ ጎጆ ልቀልስ ብዬ እያፈላለኩ ነው። አዎ ቦታ እያፈላለክ። ታዲያ እንዴት ነው? ጥሩ መቀመጫ አገኘ? ማግኘቱን ሳግኝቻለሁ። በሰው እጅ ሆነብኝ እንጂ ታዲያ የራስ መቀመጫ ጥቆ መያዝ አይሻልም? የሰው ተማማታ ምን አሉኝ ያገኘውሽና? አይ ወዲህ ነው ይኸውልህ ፍትፍቴ እንዴት ሰነበትሽ? ደህና ሰንብተሻል ብላሻል ይበልልኝ አጥብቃ። እሺ እላታለሁ ያገኘውሽና። አዎ ያጥማጃ ወይ ጉድ እና ግራ አብዝቷል ነው የምትለኝ? ምን እንደፈለገ ባይገባኝም ታይመንደር መመላለስ ታዘወተረ ሰነባብቷል። ቆይ ምሽትና ልጆቹን ለማን ትቶ ነው ወዲህ የሚያንዣብበው? ለተጨበጠ ነገር ታላዩ አልጣለውም ብዬ እንጂ ነገር አለሙ ሸክኮኝ። ባለቤቱን ካልናቁ አጥሩን አይነቀንቁ ነው ነገሩ። እውነት ግን እኮ ነው አበራ። ሰውየው አጓጉል ጀብድ ይወዳል። መጠንቀቁ አይከፋ እና ጀብድ የወደደ እንደሆነስ የሰው ትዳር ገብቶ ማነኮር ጀብድ ሆነ ማለት ነው? ሁሉም የተነቃቀን ጀግና ነው። የዚህን ያክል ጀበሱ አልጨበጠ በለ ተወነት አታይመጡ እናንተ ቁጭ ብላችኋል። ኬት አርፍዳችኋል? አቤት እንኳን ጓድ ጓድ አትሉ ማለዳማ አይደል ያደሩ አስቀድሶ ይመጣል። ጨቅላይቱ አስተኝቻት በረከት አላመጣችሁ? አመጣ ግቡ ተነሱ ግቡ በሉ። አረፈርንባችሁ በሉ። ረዲት በረከቱ ባይሆን አዛው ጋር ና ኑ ግቡ።
በደንብ ያዘው እስኪ። ኧረ እሺ በል ግን እያቦነንሽ ጨረሽ ወይ? እስኪ በደንብ ያዘው አንተ። ይዤዋለሁ ታለ ኧረ ታለ ማቡነንሽ ጨረሽው? ዝም ብለህ ያዘው ደሟል እኮ ይበቃዋል። አይ ፍትፍቴ ሳልነግርሽ እኮ ስራ እየበዛብኝ ረሳሁት። ምንድነው ጋሽዬ? አንድ ወዳጄ ቦታ ትፈልግ እንደሆነ የምትገዛው ብሎ በጥሩ ዋጋ እኮ ቦታ ገዛ። እና በጥሩ ዋጋ ከሆነማ ጥሩ ነው። ግን እነማን መንደር? እነ ገብሬ መንደር። ገብሬ ተነው ባለም መንደር አጠገብ ያሉት እኝክ ገብቶልሽ አረፈው። አይ ማለት እኔ እኮ እንደው ተዚያ ታላችሁ እንግባ ታላችሁ ይሁን ጋሽዬ። ግን እንዲሁ መቼ ነው አንድ መንደር ረጋ ብለን የምንቀመጠው? ወሬኛ ፍትፍቴ ከወደደችው ይበቃል። አረ ጥሩ መንደር ነው። ለከብቶች ማምሻም ጥሩ መስክ አለው አሉ። አረ ተይት አለም ተይ ይቅርብን። የለመድነው እዚሁ ይሻለናል። አይ ማለት ችግር የለውም። እዚያ ምን ለምዳለን? እንዲያውም ምን ለምደዋለን? ደግሞ ጥሩ መንደር ነው። አዎ ግን እኮ ምን አይ ገደላማ መንደር ነው እያልክ ስታጥላለሁ ሰምቻለሁ ጋሽዬ። እንዲሁ ምኑ ወደድከው? ፍትፍቴ ከወደደችው ይበቃል። አንተም ቀስ እያልክ ትለምደዋለህ። አየህ ወይ ሁሉም ነገር ቀስ እያሉ ነው የሚለመደው ጋሽዬ። ይሄኛው ግን ፈጠነ። አይ ማለት እኔ እኮ በቃ መግባታችን ግድ ነው። ይሁን ግን አስበበታል ጋሽዬ? ምንድን ነው የሚያስቀባጥር? አይ ነገሩ ተኋላ የሚመጣው መዘዝ አስጨንቆኝ እኮ ነው። ተቤታቸው ግንባር ፊት ለፊት ሆነን ሀሜተው እንደው መውጫ መግቢያ ነስቶናል ጋሽዬ። አንተ አልሰማህምና እኛ ተሳቀም መሞት አለብን ጋሽዬ። ግን አንተ ካልክ እንግባ ካልክ እንገባለን። በቃ ምንም ችግር የለውም። ይሄ ነፍሮ የምን ሀሜት ነው የሚያወራ? ጋሽዬ መንደርተኛው ባገኘው ሻማሃል። እኔም ቢሆን ባላየሁት ነገር ቤቴ እንዳይበጠበጥ ብዬ እንጂ ከሰማው ሰምቻለሁ እኮ። እኔ ሽብሩ ባገኘውሽ እሳ አረ ጋሽዬ ሽንቴ መጣኝ። እና ታዲያ ምኑ ነው የሚያሳስባችሁ? እንዴት አያሳስበንም ስስቴ? ካልጠፋ ቦታና ስፍራ ታጠገባችን ጎጆ መቀለሱ የጤና ይመስልሻል? እውነቱን ነው ልጄ። ሆን ብሎ አስበው ነው መጥቶ አጠገባችን ቤት የገዛ። ይግዛ ታዲያ። እኔ ያገኘውሽ ማንም ስላማተረብኝና ስለከጀለኝ ተከትዬ የምሄድ ጋለሞታ ነኝ እንዴ? እንዴ አይደለም ስስቴ። አንቺ ያሻሽን ብጠነክሪና ብትጀግኝ አላማዬ ብሎ እየተከታተለሽ ተሆነ አንድ ቀን በጉልበቱ ቢሆን መሞከሩ አይቀርም። ለዛ ነው እንጠንቀቅ ማለታችን። ታዲያ ምን ይሻላል? ደግሞ እሱ ምንድን ነው? አባቴ ለክፉ ቀን ራስክን ጠብቅበት ብሎ ነው ያወረሰኝ። የውጭ ጠላት ሲመጣ ሀገር የማስከብርበት፣ እንደ ሽብሩ አይነት ሞገደኛ ሲመጣ ደግሞ ተግዜርና ተህግ በታች ሚስቴን የማስከብርበት መከታዬ ነው። አይኔ ጀግና ሰው ለክፉ ነገር ለበቀል ሲነሳሳሰ ይባላል። ተይ እንጂ ታቴ። ገበውዬ እኔን በጣም ነው አይደለም የምትወደኝ? ልለምንህ ይሄንን ብረት እዛው መቀመጫው አስቀምጠው። ወግይ ስስቴ፣ ባንቺ ለመጣ አይደለም ብረት ሌላም ነገር ከማንሳት ወደ ኋላ አልልም።